እምዬ ምኒልክ የሰርኪስ ባቡር እንደመጣ ዳግማዊ ምኒልክ በ1888 ዓመተ ምህረት አድዋ ላይ ጣሊያኖችን ድል አድርገው የኢትዮጵያን ነጻነት ለዓለም ካስታወቁ በኋላ ከታላላቅ መንግስታት ጋር ግንኙነትን እያስፋፉና የውጭ ሀገር ነጋዴዎችን በፍቅር እየሳቡ አዲሱ የስልጣኔ ሥራ በሀገራቸው እንዲገባ ስላደረጉ በዘመናቸው ብዙ አዳዲስ ነገር ታየ። በ1892 ዓመተ ምህረት የስልክ ሽቦ በየሀገሩ እንዲዘረጋ ስላደረጉ በስልክ መነጋገር ተጀመረ። ይኸውም እንግዳ ነገር ስለሆነ በህዝቡ ዘንድ እንደ ተአምር ተቆጥሮ ነበር። አሁን ደግሞ ከፈረንጅ አገር ያስመጡት የሰርኪስ ባቡር በ1896 ዓመተ ምህረት አዲስ አበባ ከተማ ደርሶ ስለታየ ዘመኑ ድንቅ ሆኖ ከረመ። ይህ ባቡር በእሳት ኃይልና በውሃ እንፋሎት እየተነዳ የሚሄድ ነው። እርሱም በሙሴ ሰርኪስ አማካኝነት ከፈረንጅ ሀገር አስገዝተው ያስመጡት ነው። ሙሴ ሰርኪስ ባቡሩን እስከ ጅቡቲ ድረስ በመርከብ አስመጣና ከዚያ በኋላ በምድር ባቡር አስጭኖ የምድር ባቡር ሐዲድ እስከደረሰበት እስከ ኢሳ ወረዳ አደረሰው። ከዚያም ባቡሩን አገጣጥሞ በበረሃው የነጋዴ መንገድ ከሐረርጌ ግዛት በታዘዘለት ህዝብ እያስገፋ ተጉዞ ከአዋሽ ወንዝ አደረሰው። ከዚያም በኋላ የምንጃር ባላገር ታዞለት መንገዱን በመደልደልና ባቡሩን በመግፋት እየረዳው በሸንኮራ ላይ ተጉዞ አዲስ አበባ ደረሰው። ህዝቡም የባቡሩን ስም ባስመጪው ነጋዴ በሙሴ ሰርኪስ ስም ሰይሞ የሰርኪስ ባቡር እያለ ይጠራው ጀመር። በዚህ ጊዜ አዝማሪ እንዲህ ብሎ ግጥም ገጠመ። ባቡር ሰገረ ስልኩም ተናገረ፣ ምኒልክ መልአክ ነው ልቤ ጠረጠረ እያለ በየከተማው እየዞረ አዝማሪው ይገጥም ጀመር። ባቡሩ ወደ አዲስ አበባ በተቃረበ ጊዜ ዳግማዊ ምኒልክ ከከተማቸው ውጪ በመንገድ ላይ ሆነው ተቀበሉት። አዲስ አበባ ከደረሰ በኋላም አንድ ቀን የባቡሩን ትርኢት ለሰራዊት ለማሳየት በአቡን ሰፈር አጠገብ በመንገድ ዳር ትልቅ ድንኳን ተተክሎ በዓል ተደረገ። ዳግማዊ ምኒልክም ከመኳንንታቸው ጋር መጥተው በድንኳን ውስጥ ከፍ ካለ ስፍራ ላይ በወንበር ተቀመጡና ሙሴ ሰርኪስ ባቡሩን ወደፊትም ወደ ኋላም እያስነዳ የፉጨት ድምፁን እያሰማ ሁኔታውን አሳየ። ዳግማዊ ምኒልክም በባቡሩ ጋሪ ላይ ተቀምጠው ጥቂት ተጓዙ። ዳግማዊ ምኒልክ ባቡር ለማስመጣት ባሰቡበት ጊዜ ባቡሩን በአገልግሎት ላይ ለማዋል እንዲቻል መንገድ ማሰራት አስፈላጊ መሆኑን አስቀድመው ተረድተው ነበርና ከአንድ ዓመት በፊት ከአዲስ አበባ እስከ አዲስ ዓለም ከተማ ድረስ ያለውን መንገድ በመሐንዲሶች አስቀየሱት። መሐንዲሶቹ በደሞዝ የቀጠሯቸው ሙሴ ካስቴኛና ቴኔንቴ ባንዲ የተባሉ ኢጣሊያኖች ናቸው። የቅየሳው ሥራ ካለቀ በኋላ ዳግማዊ ምኒልክ በ1896 ዓመተ ምህረት መንገዱን በገመድ እያስለኩ በሸዋ ለሚገኝ ለአገረ ገዢው አከፋፈሉት። አገረ ገዢውም በግዛቱ ያሉት ገባሮችና ጭፍሮች መሬት ወርተራ ገብተው እየቆፈሩና ድንጋይ እየቀጠቀጡ እንዲሰሩ አደረጉ። ከዚያም የተነሳ የሸዋ ገባር ያንን ዘመን የድንጋይ ቅጥቀጣ ጊዜ ያለው እስከ ብዙ ዓመት ድረስ የዘመን ምልክት አድርጎ በድንጋይ ቅጥቀጣ ጊዜ እንዲሆነ ወይም እገሌ ተወለደ ወይም እገሌ ሞተ እያለ ይናገር ነበር። በመሐንዲሶች ተቀይሶና ተደልድሎ በድንጋይ ንጣፍ የተሰራው መንገድ ሁሉ በዘመኑ አነጋገር የባቡር መንገድ ተባለ። ይህ ስም እስከ ዛሬ ድረስ ጸንቶ ይገኛል። መንገዱ ተሰርቶ ካለቀ በኋላ የሰርኪስ ባቡር በ1896 ዓመተ ምህረት መጣ። እርሱም በሁለት ቀን ጉዞ ወደ አዲስ ዓለም እየሄደ
ለቤተ መንግስት የሚያስፈልገው ማዕዘንና ሳንቃ ሌላም ዕቃ ሁሉ ወደ አዲስ አበባ ያመላልስ ጀመር። በአዲስ አበባም የቀበናን ጥርብ ድንጋይ ለህንፃ ወደ ተፈለገበት ስፍራ በማድረስ ብዙ ዘመን አገለገለ። የአራዳ ጊዮርጊስ ቤተ ክርስቲያን ህንፃ ለፍጻሜ የበቃው በሰርኪስ ባቡር አገልግሎት ተጉዞ እንደነበረ የዚህ መጽሐፍ ደራሲ ይናገራሉ። ከዳግማዊ ምኒልክ ቤተ መንግስት ተነስቶ ወደ አራዳ ገበያ እስከ ጊዮርጊስ ቤተ ክርስቲያን ድረስ የሚወስደው የባቡር መንገድ ከአንድ ዓመት በፊት ተሰርቶ ነበር። በዚህም ዓመት መንገዱ በሚያልፍበት በቀመሌ ወንዝ ላይ ራስ መኮንን በኖራ ግንብ አንድ ድልድይ ያስጀምረው በለጣቂው ዓመት በ1897 ዓ.ም አስጨረሱት። ይኸውም አሁን የራስ መኮንን ድልድይ ተብሎ የሚጠራው ነው። ለከተማው የመጀመሪያ ጊዜ ድልድይ ስለሆነ እንደ ብርቅ ይታይ ነበር። ፈረንጆች በመልካቸውና በልብሳቸው ልዩ ነገር መስለው ስለሚታዩ የዘመኑ ሕፃናት ፈረንጆችን በመንገድ ላይ ባዩ ጊዜ ፈረንጅ ፈረንጅ እያሉ እየጮሁ ይከተሏቸዋል። አንዳንድ ጊዜም ድንጋይ እየወረወሩባቸው ይሸሹ ነበር። ይህም ደራሲው ራሳቸው ያዩትና ያደረጉት ነው። የሕፃናት ሥራ በመሆኑ ፈረንጆች በትዕግስት ከማለፍ በቀር በጠብ አይተናኮላቸውም ነበር። በዚያን ዘመን ከተማውን የሚጠብቁ የሌሊት ዘበኞች ከሐረርጌ የመጡ ሶማሌዎች ነበሩ። እነርሱም ራስ መኮንን ለዳግማዊ ምኒልክ የላኳቸው ናቸው። ሕዝቡ ደወሪያ ይላቸዋል። ማታ 3 ሰዓት ሲሆን ለሕዝቡ የሚያሰሙት አንድ ጩኸት ድምፅ አላቸው። ሕዝቡ ያን ድምፅ ሲሰማ ሶማሌ ጮኸ እያለ በየቤቱና በየግቢው መከተት ነበረበት። ሶማሌ ከጮኸ በኋላ ማንም ሰው ከአጥር ውጭ በመንገድም ሆነ በሜዳ ላይ የተገኘ እንደሆነ ሶማሌዎች ይዘው ይወስዱና አስረው ያሳድሩታል። በማግስቱም አንድ ሩብ መቀጫ አስከፍለው ይለቁታል። በዚያን ጊዜ የእነዚህ ዘበኞች ግርማ ከባድ እንደነበረ ደራሲው ያስታውሱታል። በእንጦጦ ዳገት የባቡር መንገድ ስለመሰራቱ የባቡር መንገድ ሥራ ከአዲስ አበባ ላይ የተጀመረው በ1894 ዓመተ ምህረት ነው። በእንጦጦ ዳገት ላይ ግን የባቡር መንገድ የተሰራው በ1897 ዓመተ ምህረት ነው። መንገዱ ከአዲስ አበባ ተነስቶ በእንጦጦ ዳገት ላይ እየተጥመዘመዘ እስከ ማርያም ቤተ ክርስቲያን ድረስ በመሐንዲሱ በሙሴ ካስተኛ ተቀየሰና ዳገቱ እየተቆፈረ ተደለደለ። ከዚያ በኋላ ድንጋይ እየተነጠፈና ኮረት እየተሞላበት ለባቡር ማስጌጃ እንዲስማማ ሆኖ ተዘጋጀ። ሰራተኞቹ ገንዘብ የሚከፈላቸው የቀን ሰራተኞች ሲሆኑ ወርተረኛ የሚባለው ወታደር በጉልበቱ አገለገለ። የቀን ሰራተኞቹም ጉራጌዎች ናቸው። በዚያን ጊዜ ህዝቡ ወነቦ ወይም ወነቦች ይላቸው ነበር። ምክንያቱም በስራ ጊዜ ሲዘፍኑ ያ ወነቦ ዘበኛ ይስጥሽ ዳቦ፣ ያ ወነቦ ዘበኛ ይስጥሽ ዳቦ እያሉ ግጥም እየገጠሙ ይዘፍኑ ስለነበረ ነው። የሚቆፍሩበትም መሳሪያ ወነቱ ይሉት ነበር። የእንጦጦ ማርያም ቤተ ክርስቲያን ለመጀመሪያ ጊዜ የተሰራው በ1878 ዓመተ ምህረት ነው። እርሱም ዳግማዊ ምኒልክ በጥቅምት 25 ቀን 1882 ዓመተ ምህረት የንጉሠ ነገሥትነት ዘውድ ደፍተው የነገሱበት ነው። ዳግማዊ ምኒልክና እቴጌ ጣይቱ ሕንፃውን ከፊተኛው አስበልጦ ለማሰራት ስለፈለጉ ባለፈው ዓመት በ1896 ዓመተ ምህረት የድሮውን ሕንፃ አስፈርሰው አዲስ ሕንፃ አስጀምረው ነበርና ስራው በዚህ በ1897 ዓመተ ምህረት ተፈጸመ። አብዛኞቹ ሰራተኞች ወይም ገንቢዎቹና ናጢዎች ኢትዮጵያውያን ሲሆኑ ህንዶችና ግሪኮችም በመጠኑ አሉበት። የሥራው ተጠባባቂዎች ቀኛዝማች መኮንን ተወንድ በላይና ደጃዝማች አባተ ባያሌው ናቸው። የፊተኛው ሕንፃ በጭቃ ግንብ የተሰራ ሲሆን አሁን ግን በኖራ ተገንብቶ ተሰራ። ዳግማዊ ምኒልክ በቤተ ክርስቲያኑ ሥራ ላይ የተገኙ ሥራውን ሲመለከቱና ሰራተኛውን ሲያበረታቱ ይታዩ ነበር።
ሰራተኛው ድንጋይ በሚያግዝበት ጊዜም እርሳቸውም አንዲት ድንጋይ በመሐረብ ተሸፍና ተቀርብላቸውና በበቅሎ ላይ እንደተቀመጡ ድንጋዩን በኮርቻ ቀዳማይ ላይ ይዘው ይሄዳሉ። እንዲሁም ደግሞ ለህንፃው ስራ ተፈላጊ የሆኑትን የጥንድ ዛፍ ለመምረጥ በእግራቸው እየሄዱና እርሳቸው ራሳቸው እያዩ ያስቆርጡ ነበር። አንድ ቀንም እንዲህ ሆነ። ጥድ ለማስቆረጥ አሽከሮቻቸውን አስከትለው በእግራቸው ሲሄዱ ሕፃናት ተሰብስበው ዜማ ከሚመሩበት ከአንድ ተማሪ ቤት ደረሱ። ሕፃናቱ ትምህርታቸውን አቋርጠው እንዳይነሱ ስለታዘዙ ትምህርታቸውን ቀጠሉ። ጃንሆይም ወደ ሕፃናቱ ቀርበው የእያንዳንዱን መጽሐፍ እየተመለከቱ ዜማውን ያዳምጡ ጀመር። አስተያየታቸው ሁሉ በርህራሄና በፈገግታ ነበር። ተማሪዎቹም ጃንሆይን ከእግር እስከ ራስ ድረስ በቅርቡ ለማየት ስለቻሉ እጅግ ደስ አላቸው። የዚህ ታሪክ ጸሐፊም ከተማሪዎቹ አንዱ ነበሩና በጃንሆይ ላይ ከዚህ ቀጥሎ ያለውን ተመለከቱ። ጫማቸው ጥቁር ነው። እጀ ጠባባቸው አብደላ ከኒ ቀሚስ ነው። ባለ ጥብጣብ ኩታ ለብሰው በኩታው ላይ ባለ ወርቅ ጥብጣብ ጥቁር ካባ ደርበዋል። በእጃቸው ሰንደቅ መቋሚያ ከመሐረብ ጋር ይዘዋል። ጃንሆይ የተማሪዎቹን ጉብኝት ሲያበቁ ወደ ዛፍ ሄደው ተመለከቱና በቶሎ እንዲቆረጥ ለአጋፋሪ መርዕድ ትእዛዝ ሰጥተው ተመለሱ። በዚህም ቀን አዛዥ ዛማንኤል የሚባሉት የእቴጌ ጣይቱ ሙሉመቤት አዛዥ በበቅሎ ተቀምጠው በስተኋላ ይከተሉ ነበርና ጃንሆይ በእግራቸው ሲሄዱ እንዴት በበቅሎ ይቀመጣሉ ብለው ተቆጥተው እነዚያ ሕፃናት ነቀፏቸው። በኋላ ግን በቁርጥማት በሽታቸው ምክንያት ጃንሆይ የፈቀዱላቸው መሆኑን ሰሙና ይቅርታ አደረጉላቸው። የእንጦጦ ማርያም ቤተክርስቲያን የቀድሞው የእንቦ ግንብ ቀጸላ አልነበረውም። በቀጸላም ፈንታ በእንጨትና በሳር ክዳን የተሰራ ተንበረክ ነበረው። አሁን ግን ተንበረኩ ተወገደና ለቀጸላነት የሚስማማ ጠፍጣፋ ድንጋይ ከያገሩ ተፈልጎ መጥቶ ተሰራለት። ቀድሞ የደወል ቤት ስላልነበረ ደወሉ በዛፍ ላይ ተሰቅሎ ይደወል ነበር። በዚህ ዘመን ግን በኖራ ግንብ ሾጣጣ ሆኖ የተሰራና ባጡ እንቁላል ግንብ የሆነ ባለድርብ የደወል ቤት ተሰራ። ደወሉም ከቀድሞ የሚበልጥና ከበድ ያለ ነገር ሆኖ ከፈረንጅ ሀገር ተገዝቶ የመጣ ነው። በሰርኪስ ባቡር ተጭኖ ከአዲስ አበባ መጣና በደወል ቤቱ ውስጥ ተሰቀለ። ደወሉን ያመጣው የሰርኪስ ባቡር ወደ አዲስ አበባ ሲመለስ በቁልቁለት ስፍራ በአንድ መታጠፊያ መንገድ ላይ የፊት እግሩ ስቶ መንገድ ለቀቀና ከአንድ ትልቅ ጥድ ጋር ተጋጅቶ ቆመ። ባቡር ነጂውም ወደ ኋላ ለመመለስ ቢፈትን የማይችለው ሆነ። ስለዚህም ጃንሆይ አጼ ምኒልክ ሰራዊታቸውን አስከትለው ወረዱና በሰራዊቱ ጉልበት ጭምር ባቡሩ ወደ ኋላ ተጎትቶ ከመንገዱ ገባ። ከዚያም በኋላ ወደ አዲስ አበባ በደህና ተመለሱ። ስለ ባህር ዛፍ ተክል ባህር ዛፍ የተባለ ተክል ለመጀመሪያ ጊዜ ወደ አዲስ አበባ መጥቶ ፍሬው የተተከለው በ1886 ዓ.ም ነው። ያስመጣውም ሰው ሙሴ ሞንዶቪዲያዬ የተባለ የፈረንሳይ ተወላጅ ሆኖ አውስትራሊያ ከተባለ አገር ያመጣው ፍሬ መሆኑ ተወርቶ ነበር። እንጦጦ ላይ በመጀመሪያ ጊዜ የተተከለው ግን በ1897 ዓ.ም ነው። እቴጌ ጣይቱ ችግኞችን ከአዲስ አበባ ልከው በቤተ ክርስቲያኑና በቤተ መንግስቱ ዙሪያ አስተከሉት። እያንዳንዱም ሰው ለየራሱ እንዲተክል ችግኝ አደሉት። ባህር ዛፍ በዚያን ጊዜ ብርቅ ነገር ነበር። ባህር ዛፍ የተባለውም ስም ከባህር ማዶ የመጣ እንግዳ ነገር መሆኑን በመመልከት በሕዝብ አፍ ተሰይሞ የወጣ ነው። ከባህር ዛፍ በፊት በእንጦጦ ተራራ ላይ ጥንት በቀል ሆኖ በብዛት የሚታየው ዛፍ ጥድ፣ ወይራና ኮሶ ብቻ ነበር። ውሎ አድሮ ግን ጥንት በቀሉ እያለቀና እየጠፋ ባህር ዛፍ ተተካበት። አድማጮች፣ የዛሬው የዳግማዊ ምኒልክ የመጀመሪያው ክፍል ትረካ
የሰርኪስ ባቡር፣ የስልክ ማስገባት፣ የመንገድ ስራ፣ ድልድይ፣ የቤተክርስቲያን ህንጻዎች መገንባት በተመለከተና ባህር ዛፍ ሀገራችን ውስጥ እንዴት እንደገባ በዚህ 15 ደቂቃ ውስጥ ሸፍነናቸዋል። በሚቀጥለው ጊዜ ደግሞ ትምህርት ኢትዮጵያ ውስጥ እንዴት ተጀመረ የሚለውን ታሪክ ደግሞ እንተርካለን። ለዛሬው በዚህ ላብቃና ጂጂና አለማየሁ ፋንታ ለሁለት የተጫወቱትን ትዝታ ሙዚቃ ለመሰናበት ይኸውላችሁ። ትዝታ የሚለብኝ አመጣለሁ ያልክ እየቀረብኝ አመጣለሁ ብለህ እየቀረብኝ የኔ ማለት ላንተ ሙዚቃ ነው የኔ ማለት ላንተ ሙዚቃ ነው ላንተ ሙዚቃ ነው ትዝታ ነው መውደድ ናፍቆት ነው ተረዳው ትዝታ ነው መውደድ ናፍቆት ነው ተረዳው ያምናን ከናማሁት ላፊለከቴል ያምናን ከናማሁት ላፊለከቴል ላፊለከቴል የዘንድሮ መጣን ችግር የሌለው የዘንድሮ መጣን ችግር የሌለው ጀግና ደስ ይለኛል ሲታጠቅ ማለዳ ጎበዝ ደስ ይለኛል ሲታጠቅ ማለዳ የሚያበላ መስሎ የሚሸኝ እንግዳ የሚያበላ መስሎ የሚሸኝ እንግዳ አርሶ መራማን አርሶ መራምናን አርሶ መራብና ተኩሶ መሳት ያደር ይፈጃል እንደ ገረሳት ያደር ይፈጃል እንደ ገረሳት የኢትዮጵያ ጀግኖች እንኳንስ ወንዶች የኢትዮጵያ ጀግኖች እንኳንስ ወንዶች ተጋዳዮች ናቸው ሴቶች ዛዘሮቹ ተጋዳዮች ናቸው ሴቶች ዛዘሮቹ ደም ታዋጋለህ በአካል ባትነሳ በደም ታዋጋለህ በአካል ባትነሳ ጀግና ደስ ይለኛል ሲታጠቅ ማለዳ ጎበዝ ደስ ይለኛል ሲታጠቅ ማለዳ የሚያበላ መስሎ እንግዳ
ሸኝ እንግዳ አሃ እንደው ዘራፊዋን እንደው ዘራፊዋን እንደው ዘራፊዋ እስቲ ዘራፍ በሎ ዘራፍ ላፊ ሞቃል የጎበዞች መምጫ ከሰማይ ይርቃል እንደው ዘራፊዬ እስቲ እንመካከር እስቲ እንነጋገር እስቲ